ኢራን የኒውክሌር ጦር መሳሪያ ፍላጎቷን ከተወች በኢኮኖሚ እንድትበለጽግ እናደርጋለን ሲሉ አሜሪካ ፕሬዚዳንት ዶናልድ ትራምፕ ገለጹ። በአሜሪካና በኢራን መካከል ያለው ውጥረት ባለበት ሁኔታ የምክትል ፕሬዚዳንት ጄዲ ቫንስ አዲስ መግለጫ የብዙዎች ትኩረት ስቧል። ፕሬዚዳንት ዶናልድ ትራምፕም የሰላም ንግግሩ በሚቀጥሉት 2 ቀናት ውስጥ ሊቀጥል እንደሚችል ፍንጭ ሰጥተዋል። በፓኪስታን የተደረገው የመጀመሪያ ዙር ንግግር ያለምንም ስምምነት ቢጠናቀቅም ቫንስ አሁን ስላለው ሂደት ጥሩ ስሜት ይሰማኛል ብለዋል። በሀገራቱ መካከል ያለው ጥልቅ አለመተማመን በአንድ ጀንበር እንደማይፈታም አክለዋል። ትራምፕ የሚፈልጉት ተራ ስምምነት ሳይሆን ለውጥ የሚያመጣ ትልቅ ስምምነት ስለመሆኑ ቫንስ ገልጸዋል። ትራምፕ ኢራን የኒውክሌር ጦር መሳሪያ የማምረት ሀሳቧን ከተወች ኢራን እንድትበለጽግና የዓለም ኢኮኖሚ አካል እንድትሆን እናደርጋለን ብለዋል። ለአሜሪካ ግብዣ ኢራን የምትሰጠው ምላሽ በጉጉት እየጠበቀ መሆኑን ገልጸዋል። በሌላ በኩል ካናዳ፣ እንግሊዝ፣ አውስትራሊያ እና ሌሎች 7 ሀገራት በሊባኖስ ያለው ግጭት በአስቸኳይ እንዲቆም በጋራ መግለጫ ጠይቀዋል። ከ3ቱ ሀገራት በተጨማሪ መግለጫውን ብራዚል፣ ኮሎምቢያ፣ ኢንዶኔዥያ፣ ጃፓን፣ ዮርዳኖስ፣ ሴራሊዮን እና ስዊዘርላንድ ፈርመውታል። ሀገራቱ በሊባኖስ እየተባባሰ ባለው የሰብአዊ ቀውስና የተፈናቃዮች ቁጥር መጨመር ከፍተኛ ስጋት እንዳላቸው ገልጸዋል። በተለይም ባለፈው መጋቢት ወር 3 የተባበሩት መንግስታት ድርጅት የሰላም አስከባሪዎች መገደላቸውን አውግዘዋል።